ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ። እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደነግጡ ነበር። ያን ባልኩኝ ማግስት አጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፋፍሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦርስ ነበረች እሷ ውስጥ ሆኜ ዞር ስል አዩኝ ሴቶቹ። ደግሞ እዚህ ውስጥ ሆነ ነው ጉድ የምትሰራው አሉኝ። በዚህ አጋጣሚ እንግዲህ ጉድ ሰራሽኝ የሚለው ዘፈን እዚህ ኢትዮጵያ ቴሌቪዥን መጥቼ ስቀረጽ ለሙስሊም በዓል ነበረ። ኤደን ትባላለች ፕሮግራመር፣ አብዛኞቻችሁ ታውቃታላችሁ። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ። እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ብዙ ሰው የሚጠብቀው መልስ በሌሎችም ህይወት የሚደርስ ነገር ነው ዘፋኝ የሚዘፍነው፣ በእኔ ላይ ደርስ ይችላል። ይሄ ትክክለኛው መልስ ነው፣ ሁላችንም እንስማማበታለን። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረ። በዓሉን በማስመልከት ለየት ያለ ጨዋታ ለመፍጠር ነበር የሷም ሀሳብ። ስለዚህ ቀልድ ደግሞ ሲባል የማይጠብቀውን ነገር ማለት ነው አይደለ? አብዛኞቻችን እናውቃለን። ኤና ዜድን ቦታ ስናቀያየራቸው ቀልድ ይሆናል። ስለዚህ ጉድ ሰራችኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጨዋታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደነግጡ ነበር። እና ብዙ ያልተረዱኝ ሰዎች ካሉ እንግዲህ እንዲረዱኝ ነው እንትን ብለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። ይቅርታም ሳይሆን ይሄ ነው መልእክቱ። አንድ መልክ ነው ያለው። ጉድ የሚሰራበት ጊዜም አይደለም አሁን ጥሩ ጊዜ እንዳረነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም ነው የምወዳቸው። ሔዋን እንደዋዛ የሚል ዘፈን አልሰማችሁ? አለግራ ጎኔ መኖር አልችልም እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ ያን ላልተረዱ ሰዎች በዚህ አጋጣሚ እንደውም ለመንገር ፈልጋለሁ። አመሰግናለሁ። አይችልም ሰው መርሳት የልቤ ዳር ሆነሽ ጨነቀኝ አንቺን እያሰብኩ